ሰላም ጤና ይስጥልኝ የፋስት መረጃ ቤተሰቦች እንደምን አላችሁ? የወቅቱን አዳዲስ መረጃዎች ይዘምተናል። የሰዓቱን አዳዲስ መረጃዎች እንድትከታተሉ እንጋብዛለን። ይህ ፋስት መረጃ ነው። አዳዲስ ከሆናችሁ ፋስት መረጃን ሰብስክራይብ በማድረግ ቤተሰብ በመሆን ወቅታዊና አዳዲስ ፈጣን መረጃዎችን በእጅ ስልኮ ወዲያው ይደርሱታል ማለት ነው። በዚህ ሰዓት የተሰማው የቋሚ ሲኖዶስ ልዩ ልዩ ውሳኔዎች ላይ ውሳኔ አስተላልፈዋል ማለት ነው። እነዚህ ውሳኔዎች ምንድን ናቸው የሚለውን በዝርዝር እንመለከታለን። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤው በሰፊው ተወያይቶ ለመወሰን የያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉን ውሳኔዎች አስተላልፏል። የሚከተሉት ውሳኔዎች በዝርዝር ይቀርባሉ። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያናችን አስተምሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያናችን አባቶች ሊቃውንትና መላው ሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ እገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ቋሚ ኮሚቴ እንዲቋቋም አድርጓል። በዚህም መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምሮና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ላይ ለቋሚ ሲኖዶስ እንዲያቀርቡ ተወስኗል። ሁለተኛ፣ ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ተወስነዋል። ሶስተኛ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ በቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔ ተላልፈዋል። አራተኛ፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መገናኛ ብዙኃን ስርጭት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎተ ቡራኬ አጠናቀዋል ሲል የሕዝብ ግንኙነት መምሪያው ያሰራጨው መረጃ ያመለክታል። ይህ ፋስት መረጃ ነው። አዳዲስ ከሆናችሁ ሰብስክራይብ በማድረግ መረጃዎችን በፍጥነት ያገኙ። እናመሰግናለን።